የማደርገው የምንጊዜም ወዳጃችሁ ሚኮ ነኝ። ከፕሮግራሜ ጋር መልካም ቆይታ ይሆንላችሁ። ለመጀመሪያው መረጃችን ስንሸጋገር ማለት ነው የትግራይ ተወላጆች በሰሚነሽ ኪዳነ ምህረት መጥተው ሱባኤ ይዘው ጦርነት በቃኝ እያሉ ጸሎት እያደረጉ በዝማሬ እየጠየቁ ነው የሚገኙት ማለት ነው። ይህም ቪዲዮ አሳያችኋለሁ። በጣም ያሳዝናል። ሁላችንም እግዚአብሔር አለው ይበለን እያላችሁ ኮሜንት ላይ ጻፉልን፣ አዳምጡት። እዚህ በምስሉ ላይ የምትመለከቷቸው እነዚህ የትግራይ ወጣቶች በሰሚነሽ ኪዳነ ምህረት በመገኘት ጦርነት በቃን እያሉ እየተማጸኑ ይገኛሉ። እንደምናውቀው በትግራይ ጦርነት በርካታ ነገሮች ወድመዋል። ለ2 ዓመት በፈጀው የእርስ በርስ ጦርነት በጣም ብዙ ንጹሐን፣ በጣም ብዙ ነገሮች ወድመዋል፣ አልቀዋል። ይሄ ነገር አልበቃ ብሎ አሁን በትግራይ ክልል ባለው ቀውስ ምክንያት ወጣቶቹ ስለሰጉ በሰሚነሽ ኪዳነ ምህረት መጥተው እንደዚህ አይነት ተማጽኖ ይዟል። ይህም ምስል ተመልከቱትና የእናንተን ሀሳብ ኮሜንት ሴክሽን ላይ አስቀምጡልኝ። የተከበራችሁ ተመልካቾች ልብ ይነካል። በጣም ልብ የሚነካ ቪዲዮ ነው። እንግዲህ የትግራይ ተወላጆች በዚህ በምትመለከቱ መልኩ በሰሚነሽ ኪዳነ ምህረት ተገኝተው ሱባኤ ይዘው ያለፈው ጦርነት በቃን፣ በርካቶችን አሳጥቶናል፣ የእርስ በርስ መጋጨቱ መጋደሉ ይብቃን ሲሉ እንግዲህ ጸሎታቸውን ዝማሪያቸውን በዚህ መልኩ እያቀረቡ ነው የሚገኙት ማለት ነው። በጣም ልብ ይነካል። እኔም ወደ ትግራይ ክልል አቅንቼ ነበረ። በተለይ አክሱም፣ ሽሬ፣ አድዋ እና ወደ መቀሌ አካባቢ ተገኝቼ ነበር። በጣም በርካታ እናቶች ልባቸውን አንገታቸውን ደፍተዋል እና ጦርነት ለማንም ስለማይበጅ እግዚአብሔር ለእነዚህም ጸሎት እናደርግላቸው። ጦርነት በቃ እንበል እስኪ ሁላችሁም ኮሜንት ላይ ጦርነት በቃ እግዚአብሔር አለው በለን በሉ እስኪ እና በጣም ልብ የሚነካ ነው። እግዚአብሔር እንግዲህ ደጉን ጊዜ ያምጣልን። አሁን ደግሞ ሁለተኛው መረጃችን ነው የምንሸጋገረው። ትንሽ ቆይት ብሏል። እንግዲህ ቀነኔ የሞተች ሰሞን የተቀበረችው ካቴድራል ስላሴ ነበር እና እንግዲህ በጣም የማከብራቸው መወዳቸው ትልቅ መምህር ናቸው። መምህር ደረጀ ዘወይን በዚህ መልኩ ይወርዳሉ ብዬ አስቤም አላውቅም። እስቲ አዳምጧቸው። የቤተክርስቲያን ዋጋ የከፈለ ዘማሪ ሰባኪ ቢሞት ግን ስላሴ አይቀበርም። ቀነኒ የምትባል ልጅ አርፋ ነበር። የአሟሟቷ ጉዳይ አጠያቂ ቢሆንም እችል ሞታለች። የተቀበረች የት ነው? ካቴድራል ስላሴ ካቴድራል መንበር ጸበል። ለምን ታዲያ የት ትቀበር? የት እንድትቀበርላችሁ ነው የፈለጋችሁት? ይቺ ልጅ እኮ ባለማህተብ ናት። ይቺ ልጅ እኮ የቤተ ክርስቲያን ልጅ ናት። ይቺ ልጅ እኮ አህዛብ እኮ አይደለችም። የት እንድትቀበርላችሁ ፈልጋችሁ ነው? ምን ነው ስለሞተችበት ምክንያት ማወቅ ትታችሁ፣ ምን ነው ስለተገደለችበት ግፍ ማወቅ ትታችሁ ስለተቀበረችበት መሬት ቆረቆራችሁ። በተለይ እዚህ ቤተ ክርስቲያን ዙሪያ ላይ ያላችሁ በጥላቻ የተሞላችሁ ሰዎች ማለት ነው። ምን ነው ይህንን ህዝብ ለመለያየት በዚህ ርቀት ባትሄዱ? ምን ነው ኢትዮጵያ ውስጥ በግፍ የሚገደል ንጹሐን በበዛበት ሀገር ላይ ሆናችሁ ይሄ ነገር እንዲቀነስ መስራት ሲገባችሁ እንደ ቤተ ክርስቲያን ወይም ደግሞ እንደ ሃይማኖት አባትነታችሁ ምን ነው ስለተቀበረችበት ምድር ላይ ሮጣችሁ ተቆርቆራችሁ? ቤተሰቦቿን ቢሆኑ እኮ ልጄ ልጄ ብለው እኮ ነው የቀበሯት። አስታመዋት ሳይሆን እኮ በድንገት የሞተች ልጅ እኮ ናት። እቺ ልጅ ሮጣ ያልጠገበች ልጅ እኮ ናት። ስለሱ ስለአሟሟቷ በራሽ ተመልካቾቻችን ከደረጀ ዘወይንዬ ይሄን አልጠብቅም፣ በጭራሽ ይሄን አልጠብቅም። ትልቅ መምህር ኖት። ሰው ስለሞተበት ሀሳብ ስለሞተበት አጀንዳ እንጂ ማውራት ያለበት ስለሚቀበርበት አፈር አለ ማባት ስላሴ ማንም ሊቀበር ይችላል። ልጅቷ እኮ የሞተችው ገና ታዳጊ ልጅ ወጣት ልጅ ነች እና በጣም አዝናለሁ። እና መምህሮቻችን ባካችሁ ወደ ራሳችሁ ወደ ቀልባችሁ ተመለሱ። ቤተክርስቲያንን አታሰድቡ። በጣም አዝን። ቀጣይ መረጃችን የምንሸጋገረው ወደ ስፖርት እንግዲህ በትናንትናው ምሽት 6 ሰዓት ላይ ማለት ነው በአፍሪካ ዋንጫ ማጣሪያ ማለት ነው ኢትዮጵያ የግብፅዋን አቻ ገጥማ እንግዲህ 2-0 ተመታለች። እንግዲህ ኢትዮጵያ ትናንትና ያሳየችው ጨዋታ በጣም ኢትዮጵያ ኳስ ላይ ገና ናቸው። ሩጫ ላይ ብቻ ቤተሰቦች ሩጫ ላይ ብቻ በቃ ሩጫ ነው የምታቆረው። ኳስ ገና ምንም ገና ኳስ ላይ አልተሰራም ብላችሁ ደግሞ ማስተዋል ወንዶሰንን የኳስ ፌዴሬሽን ዋና አሰልጣኝ አደረጋችሁ። ኳስ ላይ ምንም የሰራችሁት ነገር የለም። ዝም ብሎ ከፍተኛ ገንዘብ ይከፈላችኋል፣ ግን ኳስ ላይ የተሰራ ስራ የለም። ከዛም በቡድኑ ዋና አምበል ምን እንደተባለ ተመልከቱት፣ አዳምጡት። ይህን ፎቶግራፍ እንግዲህ በብዛት በዚህ በሶሻል ሚዲያ ላይ እየተመለከትነው እንገኛለን። እንግዲህ ተጫዋቹን በዚህ ጉዳይ ላይ መልስ ሰጥቷል። ይህ ፎቶግራፍ እኔን ለማሸማቀቅ ኤዲት አድርገው በሶሻል ሚዲያ ላይ የፖስተቱት ነው እንጂ እኔ እንደዚህ አይደለሁም ብሎ
እኔ እንደምትመለከቱኝ እንደዚህ ነኝና እየተዘዋወረ ያለው ፎቶ እኔን ለማሸማቀቅ ሆን ብሎ የተሰራ ነው። እንደዚህ አይነት ጥበብ ያላችሁ ሰዎችም ለሌላ ነገር ብትጠቀሙት ይህ ጥበባችሁ ይጠቅማችኋልም ብሏል ተጫዋቹ። እንደምታዩት ነው ቦርጩ እንደዚህ ነቱ። ምንም ኤዲት አይደለም፣ ከፎቶ ላይ የተወሰነ ከቪዲዮ ላይ የተወሰነ ነው። ራስን አታሸማቅም። ራሳችሁ ላይ ሳትሰሩ ወደ ኳስ ትሄዳላችሁ። የኳስ እንትናችን እዚህ ደረሰ። አሁን ትናንትና ማን ነው ይሄ ተጫዋቹ ሲሆኑ ማን ነበር ስሙ? ይሄ መሐመድ ሳላ ካገባ በኋላ ምንም ሰለሜታ አልዘለለም፣ አልሮጠ። በቃ ዝም ብሎ በቃ አገባ ላሻለ። በጣም ነው ያሳዘነኝ። እግዚአብሔር ንቆና ምን ያህል እንደናቀን እና ኳስ ላይ መሰራት አለብን። ገንዘብ ብቻ አይደለም፣ ፌዴሬሽኑ መጠናት አለበት ብዬ ማስበው እና ተቃጠልን ባችን የኑሮ ውድነት ጉር ሊያደርገን ነው። አሁን ደግሞ የሰማሁት ዜና ደግሞ ይቀፋል፣ አይገልጸውም። ይህን ዜና አዳምጡት። እዚህ ጋር የምትመለከቷቸው 3 ሰዎች የሕክምና ሙያም ፍቃድም ሳይኖራቸው ክሊኒክ ከፍተው እየሰሩ ነበርም። ኢሊባቦር ዞን ውስጥ ያጋጠመ ነው። ታዲያ 3ቱ ግለሰቦች ክሊኒክ ከፍተው ለበርካታ ጊዜ ሲሰሩ አልተደረሰባቸውም ነበርም። በቅርቡ ታዲያ የ9 ወር ጨቅላ ሕፃን ታማ በወላጆቹ አማካኝነት ወደዚህ ክሊኒክ ትመጣለች። እዚህ ጋር የምትመለከቷት ግለሰብ መርፌ ትወጋታለች 2 ጊዜ ታፏ ላይ። ሕፃኗ በደረሰባት በዚህ ሕክምና የተነሳም ሕይወቷ ያልፋል። ይህንን ተከትሎ ቤተሰብ ክስ ይመሰርታል። ጉዳዩ ሲመረመር የህክምና ሙያም ፍቃድም ሳይኖራቸው ክሊኒክ ከፍተው ሲሰሩ እንደነበረ ነው የተደረሰባቸው። ሆስፒታሉን ወይም ክሊኒኩን ከፍተዋል የተባሉት 2ቱ ሰዎች እያንዳንዳቸው በ5 ዓመት እስራት፣ እቺ ግለሰብ ደግሞ በ4 ዓመት እስር እንድትቀጣ ውሳኔ ተላልፎባቸዋል። የገባኝ ሰውዬ መርፌውን የወጋችሁ ሴትዮ 4 ዓመት የተቀጣችው ገዳይዋ ማለት ነው። አስቡ፣ የአንድ ሰው ነፍስ የአንድ ህፃን ነፍስ አጥፍታ 4 ዓመት ብቻ ነው የተቀጣችው። እና አስቡት እነዚህ 3ቱ ማለት ነው እንግዲህ ቅድም ያያችኋቸው 3ቱ ክሊኒክ ከፍተው ምንም አይነት አልተማሩ፣ ምንም እውቀት የላቸው ክሊኒክ ከፍተው እየሰሩ ማለት ነው። አሁን በዚህ አይነት ስንቱን ይኔ በሽተኛ እንዳደረጉት። አረ ዘንድሮ ኑሮ ውድነትማ በጣም ከብዷል ቤተሰቦች። አሁን በእንጀራ መጡብን። ይሄ ምንድን ነው አፈር ቀላቅለው በበርበሬ ምናምን። አሁን ደግሞ ክሊኒክ ነኝ ዶክተር ነኝ ብለው ደግሞ ፈጁን። አረ ዘንድሮ ፈጣሪው አለው በለን። እንግዲህ በዚህ ሰዓት ደግሞ በጣም የሚዘገንን ነገር እየሰማን ነው። በተለይ ፌሚኒስት የሚባሉት ለሴቶች ጠበቃ እንቆማለን ምናምን የሚሉ ልጆች የሚናገሩት ንግግር በጣም መስመር እያለፈ ነው። እስቲ ይህችን ስሟት እስቲ በእናታችሁ። የኔ አምላክ ወይም የኔ ፈጣሪ ማናት? ሴት ናት። እኔ ማን የፈጠረኝ? ከማን የተወለድኩት? ከሴት። አዎድ ከማን ሆድ ዕቃ ነው የወጣሁት? ከሴት። የማንን ምግብ በልቼ ነው? የማንን ደሞዝ እጄ ነው ያደግኩት? የእናቴን የሴት እና ማለት ነው። እኔ ነኝ ማህፀን ያለኝ ማንኝ? ሴት። ታንክስ ቬሪ ማች። ፍጥረቶች በአጠቃላይ ከየት ነው የሚመጡት? ከማህፀን። ሴቶችን ትወክላለች ብላችሁ ታስባላችሁ? እነዚያም ፌሚኒስት ነው ምናምን ለሴቶች ጠበቃ ለሴቶች መደፈር ምናምን ነገር ብለው የሚቆሙ ናቸው። እነዚህ ሴት ልጅ በዚች ልጅ ትወከላለች ብዬ አስብ። በመጀመሪያ ደረጃ በጣም ነው የሚቀፉ፣ ንግግራቸው ይቀፋል፣ ሁሉ ነገራቸው የሚቀፋው እና እባካችሁ ሴቶች ከእንደዚህ አይነት ሴቶች ተጠበቁ። አላማቸው አጀንዳቸው ሌላ፣ ኢንስታግራማቸው ላይ የታየው ነገር ሌላ። በተለይ ፌሚኒስት የሚባሉት አብዛኞቹ እውነቱን ልንገራችሁ ከዚህ ከኤልጂቢቲኪው ከተመሳሳይ ጾታ ጋር የተገናኘ ነገር አላቸው እራሳቸው ኢንስታግራማቸው ላይ ማለት ነው። ስለዚህ ተጠንቅቋቸው። ሴትን የፈጠረችኝ እያለች ነው፣ አምላኬ ሴት ነች እያለች ነው። እቺ እንዴት ነው ለእናንተ ጠበቃ ለሴት ልጅ መደፈር፣ ለሴት ልጅ መጨቆን፣ ለሴት ልጅ መገፋት ጠበቃ ሆነ የመጣችሁ? እቺ ማናት? ስንት የተማሩ እንደ ልጅ ማኛ አይነት ያሉ እህቶች እያሉ እንደዚህ አይነት ሴቶችን ከፍ ማድረግ በጣም ልትጠነቀቁ ይገባል። አለበለዚያ መጨረሻው ከባድ ነው። እንደዚህ ልምምድ ናቸው። ቃስ ብለው የሆነ ነገር እያለማመዱ ነው ህዝቡ። በምን አድርገው? በሴት ልጅ መደፈር፣ በሴት ልጅ መገፋት፣ በሴት ልጅ መሰደብ ያረጉና እናንተን ይሰርቁና ግን በዚች ግን የሆነ የዌስተርን ወይም ምዕራባውያን ስልጣኔ ወደ ኢትዮጵያ ማምጣት ነው አላማቸው። በተለይ ልጅ እንግዲህ ሁሌም የማቀርብላችሁ ፕሮግራም የስውሯ ማርያም ምስክርነት ነው። ይህም ምስክርነት በጥንቃቄ አዳምጡት። ኮሜንት ላይ አሁንም ዛሬም መናፍቅ ይቃጠል ስውሯ ማርያም እያላችሁ አትለቅልቁት። ስውሯ ማርያም የመጣሁት በልጄ ምክንያት ነበር። ልጄን ያምንብኝ ነበር። አይኑን እየገለበጠ አረፋ እየደፈቀው እጅግ በጣም ይሰቃይ ነበረ። ስውሯ ማርያም መጣሁኝ፣ ልጄም ተፈወሰልኝ። እኔ ለ4 ዓመት ሙሉ የስኳር ህመም ታማሚ ነበርኩኝ። ድንግል ማርያም ምራኛለች። ከፍ አድርጋችሁ አመስግኑልኝ። ክብር ለሷ ይሁንላለች። አመስግኑ። ስውሯ ማርያም ገዳም ላይ መሄድ በጣም በርካታ ጥቅሞች አሉት። አንደኛው በጣም ብዙ ድህነት ነው የምታገኙበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በጠቅላላ ስውሯ ማርያም ከፈለጋችሁ መሄድ ከፈለጋችሁ
መገናኛ ጋር ከፈለጋችሁ ደግሞ መናኸሪያ ይሄ 02 መናኸሪያ ያለው ማለት ነው። ከዛ በኋላ ጣፎ አደባባይ ጋር ትራንስፖርት አለ። ሄዳችሁ ስውራ ማርያም ከእምነቱ ከጸበሉ ከትምህርቱ ተካፍላችሁ ጸሎት አድርጋችሁ መምጣት ትችላላችሁ ማለት ነው። ወደ የተከበራችሁ ተመልካቾቻችን ይሄን አድርጉ መሄድ የምትችሉ ሰዎች ማለት ነው። እዛ ላይ አንዳንድ ችግሮች በጣም በርካታ ችግሮችን ቢኖሩ እንኳን ከደጇ መቅረት የተከለከለ ነው። ከምር ይምላችሁ ደጇ ላይ ሄዳችሁ ረግጣችሁ በዚህ በጾም ወራት ደግሞ እንዲያው እግዚአብሔር አምላክ ደጉን ጊዜ እንዲያመጣልን ጸሎት አድርጋችሁ ከእምነቱ ተካፍላችሁ እንድትመጡ በእግዚአብሔር ስም ጠይቃችኋለሁ። ወደ ቀጣይ ቪዲዮ እንሸጋገራለን። የተመለከተ አዲስ መረጃ ማለት ነው። እንግዲህ የእስልምና መጅሊሱ ማለት ነው ክስ መስርቶ እንደነበረ የሚታወቅ ነው። እንግዲህ እፎይ የእስር ማስያዣ ከአዲስ አበባ ፖሊስ እንደወጣበት የሚታወቅ ነው። ይህን ተመልክቶ ደግሞ እስካሁን እፎይ ታሰረ ብለው የሚነዙ ወሬዎች ሀሰተኛ ናቸው። እስካሁን እፎይ አልታሰረም፣ የት እንዳለም አይታወቅም። በሶሻል ሚዲያም እስካሁን አልመጣም። ስለዚህ አሁን እንግዲህ ሶሻል ሚዲያ ላይ ዮኒ ማኛ ጥሪ አቅርቦ ነበር። ይህም በተመለከተ ደግሞ ሙስሊሞች አልተቀበሉም፣ መጥተው ለመወያየት ፈቃደኛ አልሆኑም ማለት ነው። እስኪ ዮኒ ማኛ የተናገረውን መልስ አዳምጠን እንምጣ። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ ክብሩ ይስፋ። እናቱና ልጁ አንዳንድ ነገሮች እየሰማው ነው እና በሁለት ነገሮች ላይ በእፎይ ጉዳይ ላይ የተባለ ነገር አለ። አንዳንድ ሙስሊሞች ምን እያሉ ነው? ሌሎቹ በጥሩ ነገር እያሰቡት ነው። ምንድን ነው? መወያየት አለብን፣ መነጋገር አለብን። በክርስትና በፕሮቴስታንትም ሆነ በኦርቶዶክስ ለመጡ ጥያቄዎች ሙስሊም መልስ አላት ብለው እየነገሩ ነው። ሙስሊም መልስ አለው። አንዳንዶቹ ደግሞ እንዴት በክስ ከሚፈለግ ሰው ጋር በነገራችን ላይ አልታሰረም ታሰረ እየተባለ የሚወራው ነገር ዝም ብሎ ወሬ ነው። ግን እንዴት ከሚፈለግ ሰው ጋር እንከራከራለን እንነጋገራለን ብለው ያሉ ሰዎች አሉ። ኖ ክሱ መቀጠል ትችላላችሁ። ክሱን የከለከላችሁ ሰው የለም። ግን ከሁለት ከሶስት ሰዎች ጋር ተነጋገረ ማለት ክሱን ያፈርሰዋል ማለት አይደለም። ስለዚህ ምንም ምክንያት አያስፈልገውም። ስለዚህ እፎይ እንደዚህ ብሎ የተናገረው የውሸት ነው፣ ያለ ማስረጃ ነው። ነቢዩ መሐመድን የተሳደበው የሚባል ነገር ካለ በማስረጃ አምጡ። እኔ ራሴ እኔ ብቻ ሳልሆን ድፍን መላው ኦርቶዶክስ እፎይን አብሮ ይከስላችኋል። እሱ የተናገረው ንግግር በጣም ነውር ያለው ንግግር፣ መጥፎ ንግግር ነው የምትሉ ካላችሁ መጽሐፍ ቅዱስ ይቅርታ ቁርአን ላይ ወይም ሐዲስ ላይ የሌለ ነገር ተናግሯል ብላችሁ የምትሉ ከሆነ ድፍን ኦርቶዶክስ ነው የምላችሁ። ድፍን ኦርቶዶክስ፣ ድፍን ፕሮቴስታንት ከእናንተ ጋር ሆነው እፎይን እንዲከሰስ ያደርጋል። እስከዛ ደረጃ ግን እፎይ ያለውን ነገር አደባባይ ሳንሰማ ውሸት ነው። ይሄ በማስፈራራት ብዙ ነገር በማድረግ የሚደረግ ነገር የለም። መተን ተወያዩ፣ ተነጋገሩ። ከዛ በኋላ ያለውን ነገር በማስረጃ ማቅረብ እንጂ በማስፈራራት የሚድን ሃይማኖት የለም አለ ብዬ አላስብም። ስለዚህ መከሰስ አለበት ካላችሁ በእስልምና ብዙ የተናገሩ በጣም የወረደ ንግግር የተናገሩ ብዙ ኡስታዞች አሉ። ብዙ ኡስታዞች አሉ የሚዘገንን ንግግር። ስለዚህ አሁንም ውይይቱ አለ። የምትቀርቡ ዋሂድ الناس في رمضان أطباع، في اللي يعبي وقته بالطبخ والعزايم حتى لو كانت العزايم غريبة شوية، وفي اللي يدور الزين بدون تعب، وفي اللي يولع حبه للشوي، وفي اللي يركز على صحته. ብዙ የተናገረ ኢቨን እንትናም ተናግሯል። ብዙ ነገር ከነ መረጃው ማውጣት ይችላሉ። ኡስታዝ አቡ አይደር መምጣት ይችላል። ይኸው በግልጽ ነው የምናገረው። ዋሂድ የሚባል ሱሱ የሚባል ኡስታዝ አቡ አይደር መምጣት ይችላል። ሌላው ለዳኝነት ሌላ አንድ ሙስሊም ይጨመር ያላችሁ ወንድምና እህቶች ያላችሁ በትክክል እናንተ የምታምኑት ለዳኝነት ይጠቅማል የምትሉትን ንገሩን። እኔ ቴዲ ሐዋሳና እሱ እንግዲህ ዮኒ ማኛ እየተናገረ ያለው ውይይት አዘጋጃለሁ፣ እፎይ የሚቅረብ ከእናንተ ኡስታዞችም ይቅረቡ፣ ከእናንተም ኦርቶዶክስን የሰደቡ አሉ ይቅረቡና በመረጃና በማስረጃ ውይይቱ ይጀመር። አለበዛ እፎይ እንደዚህ አጥፍቷል ምናምን በወሬ ብትሉ አናምናችሁም። ጥፋት ካለበት ግን በማስረጃ አስደግፋችሁ ህዝብ ባለበት ተወያዩ። ከዛ በኋላ ጥፋት ካለበት እኛም በክስ እናግዛችኋለን እየተባላችሁ ሙስሊሞች እስቲ ከእፎይ ጋር ውይይት ጀምሩ ከቻላችሁ። ስለ ወንጀለኛ ከተባለ እፎይ ከተባለ ኡስታዞችን ብዙ ወንጀለኞች አሉ እና በውይይት የምታምኑ እስቲ በውይይት ይሁን። አለበዛ ሄጄ ገለዋለሁ ምናምን ነገር አይሰራም እያለ ነው ዮኒ ማኛ። ጥሩ ንግግር ነው።
አዮኒ ማኛ አሪፍ እኮ ነሽ፣ አሪፍ እኮ ነው። የነ ሩሃማና የሀብታሙ ጉዳይ ጠርጥሬ ነበር፣ በጣም ጠርጥሬ ነበር። ይሄ ህዝብ መጫወቻ ነው፣ ሙድ መያዣ ነው ብዬ ነበር። እና አሁን ደግሞ ላይቭ ላይ ሩሃማና ሀብታሙ ሊታረቁ ተዘጋጅቷል እየተባለ ነው። የእርቅ ማዕድ እሱም እሷ ላይቭ ላይ ገብቶ እየተሽኮረመመ ነው። እንግዲህ እያወራችሁ እየተሽኮረመመ ነው። ለመታረቅ አስበዋል። እና ይህ ድራማ ይመስለኛል። ድራማ ሆኖ የተገኘለት ግን አሳያቸው። ይህን ቪዲዮ ተመልከቱት። ቡዜ ጋ ነክ እንዴ? አውራኛ ተሽኮርሙሟል። አይ ሴፉ የስራ አንስት ላይቭ ላይ ሽኮረመማሉ ወይ ሊታረቁ ላይታረቁ ነው። እንዴት ነው ናት እሱ አሁንም አፍሮ ምናምን ነገር ላሽ ምናምን ነገር እያላት ነው። እና ድራማችሁ በጣም በዛ። የእናንተ ድራማ እየበዛ ነው። መጀመሪያም ድራማ እንደሆነ ገብቶ ነበር። መጀመሪያም ሲስተማችሁ ማለት ነው። ሩሃማና ሀብታሙ የተጫወታችሁት 120 ሚሊዮን ህዝብ ላይ ነው። የምር በጣም ቢገርም ጨዋታ ናቸው። ፈመሱ፣ ያ ቤት ተሰጠው፣ እቺ ፈመሰች፣ ብዙ ማስታወቂያ ሰራች። አሁን ደግሞ ሊታረቁ ይባባላሉ። ታውቃለህ? የኢትዮጵያ ህዝብ እዚህ ወር ላይ ማለት ነው በጣም አሰቃቂ ዜና ከሰማን ውስጥ የታዋቂው ድምፃዊ አንዷለም ጎሳ ባለቤት የኬኔን አዱኛ ህይወት ማለፉን የሚታወቅ ነው። ከ5ኛ ፎቅ ላይ ማለት ነው። በተደጋጋሚ ስናወረው ነበረ። እቺ ልጅ ፍትህ ታገኝ የሚል በርካታ ሰዎችም ጥረት እያደረጉ ይገኛሉ ማለት ነው። ባለቤቷ አንዷለም ጎሳም በእስር ይገኛል። እንደምትመለከቱት የወጣው መረጃ የወጣው መረጃ እሷቱን ግን ለቀውታል። ቴሌግራም ቲክቶክ ላይ ማለት ነው። ተመልከቱ። እየደበደባት የሚያሳይ ቪዲዮ ነው ብለው እየለቀቁ ነው የሚገኙት። ማን አንዷለም ጎሳ ኬኔን አዱኛን እየደበደባት የሚያሳይ ቪዲዮ ነው ብለው እየለቀቁ ነው የሚገኙት። እና ልጅቷን ፊቷ እንደዚህ በጣም በልዞ ሶሻል ሚዲያ ላይ ተለቆ ነበር። እና ቤተሰቦች ፍትህ ያስፈልጋታለች። በጣም መጠናትና ለዚች ልጅ ፍትህ ያስፈልጋታል። ገዳዩዋ ማን እንደሆነ ተጠንቶ ተረጋግጦ ፍርድ ሊሰጠው ይገባል። እች ልጅ ራሷን አጥፍታ አይመስለኝ። ምን ጎሏት? ራሷን የምታጠፋበት ምንም አይነት ደረጃ ውስጥ የለችም። ግን በጣም ከፋ ሁኔታ ውስጥ እንዳለች ግን ያሳያል። አሁን የቪዲዮ ማስረጃ እያሳዩ ያሉት እነሱ አሁኑ እየጨፈሩን አይታወቅም። ተመልከቱ፣ አይታወቅም። ግን እቺ ልጅ ግን እኔ እውነቱን ነገራችሁ ውስጥ የሚሰማኝ ስሜት ልክ እንደኔ የሚሰማችሁ ተወርውራ ራሷን አጥፍታ አይመስለኝ። ተገላ ነው የተወረወረችው። እና እንደዛ ነው የሚመስለኝ። እናንተ ምን ይመስላችሁ? እንደ ሀሳብ ሆነ እንደ ሀሳብ ማን እንደገደላት ግን እንጃ። እግዚአብሔር ልቦና ይስጠው። ማን እንደገደላት እኔ አላውቅም። ባሏም ሊሆን ይችላል፣ ማንም ሊሆን ይችላል። ነገ እውነት ትወጣለች። ግን እኔ እቺ ሴት ተገድላ ነው እንጂ መቼም ቢሆን ራሷን አጥፍታ አይደለም። ኬኔን አዱኛ ከምሬ ነው የምላችሁ። ነገ አንድ ቀን ሲወጣ ታመሰግኑኛላችሁ እንጂ እንደኔ የምታስቡ ከሆነ ግን ኮሜንት ላይ ጻፉልኝ። ሴቶች እባካችሁ ራሳችሁን ጠብቁ። የእህታችንን መልእክት እንስማ። ሰላም ጌቶች ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በጣም ከፍቶኛል። 8 ዓመት ሙሉ ለፍቼ ይሆነኛል ትዳሬ ኑሬ ነው ባልኩ ሰው የተካድኩት። እውነት ሴቶች በእኔ ተማሩ። አምነዋለሁ ይወደኛል ብላችሁ ብራችሁ ወንድ ልጅ አትናቁ። በጣም ተጎድቻለሁ። በእኔ በቃ እውነቴን ነው የምላችሁ። ለቤት 6 ወር ነበር የሚቀረኝ፣ ግን እሱ አግብቶ ቪዲዮና ፎቶ ደረሰኝ። እንደዚህ አልቅሼ ባልሰራ ቪዲዮ በጣም ደስ ይለኛል። ግን በቃ ሴቶች እህቶቼ ከኔ ተማሩ። في الشهر الفضيل قدم لكل العائلة نيدو الكريم اللي يحبونه واللي يزيدهم صحة ويعزز مناعتهم. نيدو لغة حبك. في الجامعة قوة، وقت ما بنتلم بنجدد وتبان الألوان بأجمل حالتها. بتميز باختياراتي وتزيد ثقتي في نفسي عشان ألمع في كل لحظة. قوتنا وجماعتنا لأننا نستحقه.